እስከዛሬ በዚህ ኢንዱስትሪ ስለ ስፒድ የሰማችሁትን ነገር በጠቅላላ እርሱት። ይልቅስ በአንድ ቀን የዓለም አራት ሪከርዶችን ስለሰበረው መኪና ለመስማት ዝግጁ ሁኑ። ስፒድ ሲባል ግን መጀመሪያ የምታስቡት ምንድነው? ቡጋቲ ካይረን ወይስ ላፌራሪ? ዛሬ የመጨረሻችሁ ነው የሚሆነው። ምክንያቱም ከዛሬ ወዲህ ከዚህ መኪና ውጪ ስለሌሎቹ አታስቡ። በዚህ ቪዲዮ መጨረሻ ስለዚህ መኪና ማወቅ ያለባችሁ ነገር በጠቅላላ የምታውቁ ይሆናል። ስለዚህ ሙሉ ቪዲዮ መመልከታችሁን እርግጠኛ ሁኑ። ስለ መኪናው ከመናገሬ በፊት ስለ አሰራሩ አንዳንድ ነገር ልንገራችሁ። ይሄ መኪና የተሰራው ስዊድን ባለው በአውቶሞቢል ማኑፋክቸረር ካምፓኒ በኩዌንሴግ ካምፓኒ ሲሆን ዲዛይን ደግሞ ያደረገው የካምፓኒው ኦነር እና መስራች የሆነው ክርስቲያን ቮን ኩዌንሴግ ነው። ክርስቲያን ካምፓኒውን ፋውንድ ያደረገው በ1994 ነው እና የዛሬ 31 ዓመት መጥቶ ነው ቡጋቲን ዶሚናንስ እያደረገ የሚገኘው ይሄ መኪና። በካምፓኒው ምስረታ ላይ የአባትየው ሮል እጅግ በጣም ትልቅ ስለነበረ ይሄ መኪና ታሳቢነት ተደርጎ የተሰራው ወይም ስያሜውን ያገኘው ካምፓኒ ኦነር አባት ከክርስቲያን አባት ከጄስኮ ቮን ኩዌንሴግ ነው። ይሄ መኪና በ2019 ለመጀመሪያ ጊዜ በጄኔቫ ሞተር ሾው ላይ እየቀረበ ሲሆን በወቅቱም የተሰሩት 125 ሲሆኑ ሁሉም ደግሞ ከሾው በፊት ተሸጦ አልቆ ነበረ። ስለዚህ በዚህ ሾው ላይ መታደም እድል ቢኖራችሁ ይሄንን መኪና መግዛት ሳይሆን ማየት ብቻ ነበረ የምትችሉት ማለት ነው። ከ125ቱ አንዱ በ2024 ግሪክ ውስጥ ቃጠሎ ደርሶበት ነበር። በወቅቱ የሰው ህይወት ላይ ምንም ጉዳት ያልደረሰ ቢሆንም ነገር ግን መኪናው ኮምፕሊትሊ በእሳት ወድሞ ነበር እና የካምፓኒው ባለቤት ደግሞ ቀሪዎቹ 124ቱ እንዳይነዱ የሚል መልእክት ለባለቤቶቹ አስተላልፎ ነበር። ለተቃጠለበት ባለቤት ደግሞ ሙሉ ለሙሉ ያለምንም ወጪ በሌላ ሪፕለስ እንደሚያደርግለት ቃል ገብቶ ነበር። ኢማጂን 3 ሚሊዮን የአሜሪካን ዶላር በነፃ እንደማለት ነው። ቆይ ብዙም ስሜታዊ አትሁኑ። ገና ይሄ መኪና ስለሰባበረው ሪከርድ ምንም አላወራንም። በጁን 26 2024 ቀድሞ በቡጋቲ ካይረን ተይዞ የነበረው እሱም ከ0 ወደ 400 ከ400 ወደ 0 ማይል ፐር ሃወር 42 ሰከንድ ይፈጅ የነበረውን የዓለምን የአክሰለሬሽን ሪከርድ በመስበር የዓለም ክብረ ወሰንን ይዟል ማለት ነው ይሄ መኪና። በዚህም ቀን የተሰበሩት እኚህ አራት ሪከርዶች ከ0 ወደ 400 ኪሎ ሜትር ፐር ሃወር በ18 ሰከንድ፣ ከ0 ወደ 400 ከ400 ወደ 0 ኪሎ ሜትር ፐር ሃወር በ27 ሰከንድ፣ ከ0 ወደ 250 ማይል ፐር ሃወር ደግሞ በ19 ሰከንድ፣ ከ0 ወደ 250 ከ250 ወደ 0 ማይል ፐር ሃወር በ28 ሰከንድ በማሻሻል የዓለምን አራት ክብረ ወሰኖችን ይዟል ማለት ነው። እዚህ ጋር እንድታስተውሉልኝ የምፈልገው ነገር የዚህ መኪና አክሰለሬሽን ብቻ ሳይሆን የዚህ መኪና ዲሰለሬሽን ፐርፎርማንስ ነው። ማለትም ይሄ መኪና ሃይ ስፒድ ላይ ሆናችሁ ይሄንን መኪና እየነዳችሁ ሰው ቢገባባችሁ በቀላሉ ይሄንን መኪና በመቆጣጠር የሰው ህይወት ማትረፍ ትችላላችሁ ማለት ነው፣ ካለው ከዲሰለሬሽን ፐርፎርማንስ አንጻር ማለት ነው። በነገራችን ላይ እኚህን አራት ሪከርዶች ይሄ መኪና የሰባበረው ቡጋቲ ተርቦሊየን የተባለውን ብራንዱን ባወጣ በሳምንቱ ነበረ እና ከቡጋቲ ጋር ያላቸውን ትንቅንቅ በዚህ መረዳት ትችላላችሁ። ቆይ አንዴ ካዋሳኪ ኒንጃ ከ0 ወደ 200 ማይል ፐር ሃወር ለመድረስ 26 ሰከንድ አልነበር እንደሚፈጅበት? እንግዲህ ስለሱ ማወቅ ከፈለጋችሁ ይሄንን ቪዲዮ መመልከት ይኖርባችኋል። እስኪ አሁን ደግሞ ስለ መኪናው ፐርፎርማንስ እና ስለ መኪናው ብቃት እና ስለ ይዞታው እናውራ። ይሄ መኪና 5063 ሲሲ ሲሊንደር ትዊን ተርቦ V8 ኢንጂን ሲኖረው እያንዳንዱ ሲሊንደር ደግሞ አራት ቫልቭ ስላለው አየር እንደ ልብ በማስገባት እና በማስወጣት ይሄ መኪና 1280 የፈረስ ጉልበት እና 1106 ፊት ኦፍ ቶርክ የማመንጨት ፓወር አለው ማለት ነው። በጣም ፓወርፉል የሆነ መኪና ነው። እጅግ በጣም ፐርፎርማንስ ያለው መኪና ነው። እርሱ ብቻ እንዳይገርማችሁ ይሄ መኪና 531 ኪሎ ሜትር ፐር ሃወር ቶፕ ስፒድ ሲኖረው 9 ስፒድ ላይት ትራንስሚሽን ጊር አለው ወይም ደግሞ 9 ስፒድ ላይት ትራንስሚሽን አለው። ይህ ማለት ልክ አይናችሁ እንዲህ ብላችሁ ሳጨርሱ በአንድ የሰባተኛው ማርሽ ላይ መድረስ ትችላላችሁ። በአንድ ጊዜ 72 ሊትር ነዳጅ መሙላት የሚያስችላችሁ ታንክ ሲኖረው በኮምፕሊት ክራብ ዌት ይሄ መኪና 1390 ኪሎ ግራም የሚመዝን ሲሆን 484 ሴንቲሜትር ቶታል ሄይት እና
2 ሜትር ዊድዝ እንዲሁም ደግሞ 1 ሜትር ከ21 ሴንቲሜትር ሄይት አለው። ሶ ይሄንን መኪና አንድ ሰው መግዛት ቢፈልግና አፎርድ ማድረግ ቢችል ይሄንን መኪና መግዛት አይችልም። ቢካዝ ቅድም እንደነገርኳችሁ ይሄ መኪና ኮምፕሊትሊ ኢንትሮዲዩስ ከመደረጉ በፊት ተሽጦ ያለቀ መኪና ነው። ዓለም ላይ 125 ሰዎች ብቻ ስለሚነዱት መኪና አውቋቸዋል። ዓለም ላይ 5 ሰዎች ብቻ ስለሚነዱት መኪና ግን ማወቅ የምትፈልጉ ከሆነ ይሄንን ቪዲዮ ተመልከቱት። በሌላ ቪዲዮ እንገናኛለን። ፒስ አውት። ይመቻችሁ።